ይህንን ቪዲዮ የሰራሁትኝ ከአንድ ቀን ቀደም ብዬ ነው። ማለትም በእመቤታችን በዕለቷ ቀን መስከረም 21። የእውነት ይህንን ተአምር ለእናንተ አለማካፈል አልችልም። ለምንድን ነው እመቤታችንን ስጦታ የምላት? ምክንያት ስላለኝ ነው። ከዚህ ቪዲዮ ደግሞ ሙሉ ነገሩን ማግኘት እንደምጀምር አላቅም፣ ወይንም የትኛውን ነገር ገጣጥሜ እዚህ ውስጥ ያለውን ነገር እንደምነግራችሁ አላቅም። የእውነት ይህንን ቪዲዮ ሳታሳልፉት ብቻ አንዴ ብቻ ስሙኝ። አጭር ነገር ልንገራችሁ። ታሪኩ በጣም ብዙ ነው። እመቤታችን የሰራችልኝ ተአምር፣ እንዴት ስጦታዬ እንደምላት፣ ለምን እንደምላት ብቻ ልንገራችሁ። ወላጅ እናቴ ስትሞት፣ እናት በጣም ብዙ አለኝ እግዚአብሔር የሰጠኝ። እኔ እናት የለኝም ብዬ አላቅም፣ ግን እኔን የወለደችኝ ወላጅ እናቴ ከሞተች በጣም ረጅም ዓመቱ ነው። ማለትም እኔ 4 ዓመት እያለሁ ነው የሞተችው። ሆስፒታል ስትገባ ልትሞት ስታጣጥር ግን አንድ ነገር ነገረቻቸው፣ ለክርስትና አባቴና ለአጎቴ ማለት ነው። በወጣትነት እድሜዋ የገባችበት የጽዋ ማህበር ነበር። በጣም የምትወዳት እመቤታችን ነበረችና እንዴት ብላ እንደምትዘክረው እንዴት ብዬ ልንገራችሁ። እኔ 4 ዓመት እያለሁ ታዲያ ምን ተፈጠረ? እሷ ስትሞት አጎቴንና ክርስትና አባቴን ይዛ አንድ ነገር ቃል አስገባችልቸው። ምንድነው ይህም ቃል? ልጄን አደራ። ምክንያቱም የመጀመሪያ የመጨረሻውም ልጇ እኔን ብቻ ነበርኩና ልጄን አደራ፣ ሁለተኛ ግን በምድር የሰጧችሁን በሰማይ ቤት እንደምረከባችሁ ታስቡ። ይህንን ቃል እኔ በልጅነቴ በወጣትነት ዕድሜ የገባሁት ጽዋ ማህበር አለ የእመቤቴ። ለልጄ የማወርሰው ነገር ምንም ነገር የለም፣ ነገር ግን የማወርሰው ያቺ የጽዋ ማህበር ናትና ልጄ ሲያድግ ሲመረቅ ስራ ሲይዝ ይሄን ጽዋ ማህበር ይቀላቀልልኝ ብላ ቃል አስገባቻቸው። እኔም አደግኩ። ታሪኩ ብዙ ነው በዛ መሃል ላይ። እኔም አደግኩ፣ እግዚአብሔር ፈቅዶ ተመረቅኩ፣ ስራ ያስኩኝ። ከዛ አጎቴ ይዞኝ ሄደ ማለት ነው። እንግዲህ ከእናታችሁ ከ28 ዓመት በፊት በቃ ማለት ረጅም ዓመት ስትጠጣበት የነበረውን ጽዋ መጠጣት ማለት ምን አይነት ስሜት እንደሚሰጥ እናንተው ይህንን ስሜት ተጋሩ። ሌላ ምንም ምለው ነገር የለምና አሁን ይሄ ማህበር የእናቶች ማህበር ነው። እኔ ብቻ ነኝ ልጅ። በጣም ብዙ ሰዎች አሉ፣ ግን ደግሞ ውርስ ናቸው። ምክንያቱም ይሄ ማህበር እንዴት ብዬ ልንገራችሁ 63 ዓመቱ ነው አሁን ላይ ማለት ነው። 63 ዓመቱ ነው የእናቴ ማህበር ነውና ዛሬ መስከረም 21 ደግሞ እኔ ጋር ገብታ ዝክሯን እየዘከርኩ ነው እላችኋለሁ። እግዚአብሔር እንዴት ብዬ እንደማመሰግነው አላቅም። የትኛውን አይነት ነገር አድርጌ ላወድሰው እንደምችል ግራ ነው የሚገባኝ፣ የእውነት ለመናገር ማለት ነው። እግዚአብሔር ወላጅ እናቴን ቢነሳኝም እናቱን ነው የሰጠኝና እግዚአብሔር የተመሰገነ ይሁን። እኔ ሊያመንም ነው አልችልም። በምድር ደግሞ በጣም ብዙ እናቶች አሉ፣ እናቴ ብዬ መጠራቸው ብዙ አሉና እግዚአብሔር ይመስገን። ማምላክ ወላዲተ አምላክ ስጦታዬ ናት የምለው በምክንያት ነው። ዛሬ ደግሞ ጽዋ ማህበር ነውና ፊቴ ላይ እንኳን ይነበባል እርግጠኛ ነኝና በጣም እድለኛ እንደሆንኩ ነው የሚሰማኝ። ምክንያቱም እናቴ በጣም ነው የምትወዳት ማርያምን ከምነግራችሁ በላይ ማለት ነው። በጣም ስለምትወዳትም ደግሞ እኔም የተወለድኩት ደግሞ ጥር 21 ነው ማለት ነውና እጅግ በጣም ብዙ ነገር ያው ወደፊት የምነግራችሁ ይኖራል። አሁን ግን ይሄንን በረከት ይሄንን ደስታ እናንተም ተጋሩት፣ ለብዙዎች ደግሞ ሼር አድርጉትኝ በማርያም ኑ። እስቲ ከጧት ጀምሮ የነበረውን ሲል ላሳያችሁ። ጧት ስለ አድኖ ወጣ፣ ሻማው ወጣ፣ መጋረጃው ዲምላይቱ ሁሉ ነገር አልቀረም። በስነ ስርዓት ተዘጋጀን፣ እንግዶቻችንን መጠበቅ ጀመርን ማለት ነው። እንግዲህ ከእንግዶቻችን ከመምጣታቸው በፊት ወንድሞቼ ወዳጆቼ ጸሎት ማድረስ ጀመሩ። ከዛ በኋላ እንግዶቻችን መጡ ማለት ነው። ሁሉም እናቶች ናቸው የሚገርማችሁ ነገር ማለት ነውና እናቶቻችን መጡ። ሰላምታ እየተለዋወጡ ነው። እዚህ ጋር እንግዲህ ሰላም ለኪ ያሏት ነው ስለ አድኖ ጋር ቆመው። ከዛ በኋላ እኔን ሰላም ሊሉኝ እዚህ ጋር መጡ ማለት ነው። እኔ ነበርኩ መቀርጽ። ጽዋው መጠጣት ተጀመረ፣ ጽዋው መቅመስ ተጀመረ። እናቶች ናቸው እንዳልኳችሁ። አብራችሁን ቆዩ እስከ መጨረሻው ድረስ።
ልጃችንን እንጠብቅ። ትክሰታናለ ጠብቅልን እየዞርሽ አብሽና ወዳጄና ጓደኛዬ እንግዲህ በደስቴ ቀን ተገኝቶ እሱም የደስቴ ተካፋይ ሆኗል። ከውጭ ለሚመጡ እንግዶች ደግሞ በቁርጥ መቅረብ ጀመረ ማለት ነው፣ ለማህበርተኞቹ ሳይሆን። ከዛ በኋላ ጀመረ ሁሉ ነገር እዚህ ጋር ማለቅ ጀመረ። እዚህ ጋር እንግዲህ የምታዩት ወዳጄ የማርያም ወርቅ ተሻገር እማምላክ ወላዲተ አምላክ የራሳችን ዘውድ፣ የፊታችን ነጸብራቅ፣ የጉንጮቻችን ወዝ፣ የከንፈራችን ፍሬ፣ የአንደበታችን ጥዑም ቃና፣ የአንገታችን ሐብል፣ የትከሻችን ማዕረግ፣ የደረታችን ኒሻን፣ የእጃችን አምባር፣ የጣታችን ቀለበት፣ የእግራችን መብራት፣ የኑራችን መቅረዝ፣ የሕይወታችን ፋና፣ ማረፊያችን ድንኳን አምባ፣ መጠጊያ ከለላችን፣ የመማፀኛ ከተማችን፣ ከሞት ወደ ሕይወት ያለፍንብሽ መሻገሪያ ድልድያችን፣ ጉድፍ ገመና በደል ኃጢአታችን የተሸፈነብሽ ምስጢር ማስቀመጫ ሙዳያችን፣ ከአምላካችን ጋር የተነጋገርንብሽ፣ ተነጋግረን የተግባባንብሽ፣ ተግባብተን መልስ ያገኘንብሽ ቋንቋ መግባቢያችን፣ ገጸ በረከት የገጸ በረከታችን፣ አምላካችንን አቅርበን ያየንብሽ ድንቅ መስታወታችን፣ እመቤቴ እመቤታችን ሆይ ፍቅርሽ በልቤ ቃልሽ ጣዕምሽ ባንደበቴ፣ ፍቅርሽ በልባችን ቃልሽ ጣዕምሽ ባንደበታችን ለዘላለሙ ታትሞ ይኑርልን፣ አሜን። እንግዲህ እዚህ ጋር እንደምትመለከቱት እነ ቴድሮ እነ ሮባ እና ቤኒ መጡ። ላይ ሆነን ማምላክን አመሰገን። ሲደክመኝ ጉልበቴ ሳዝን መጽናኛዬ እናቴ በስሜ በሳ እንባዬ አይኔ የምዬ ማርያም የወጣቱ ተስፋ አዳዲ ማርያም ልጃችን